ዛሬ ትንሽ ለየት ያለ ነገር ላሳያችሁ ነው። ምንድነው ብትሉኝ በጣም ለየት ያለ ስፔሻል ዲዘርት ግን እዚህ ዩቲዩብ ላይ ስለቀው ሰብስክራይብ እንድታደርጉልኝ ምን እላችሁ ነው። ዲዘርቱ የሰራሁት በምንድነው በሉ። ይሄ ዲዘርት ሲሰራ በእርግጠኝነት የምነግራችሁ መጨረሻ ደረጃ ቪአይፒ የሆኑ ሬስቶራንት ውስጥ ነው ወይ ሆቴል ውስጥ እንዲህ አይነት ዲዘርት የምታገኙት። ማንም አይሰራውም። ለምን ፕሮሰስም አለው። አንዳንዴ ደግሞ ትንሽ ዊርድ አይነት ነገር ነው ኢንግሪዲያንሱ ስትሰሩት ማለት ነው። ምን አለው ብትሉኝ አሁን ስለቆረጥኩት ነው ያቃጥላል ከስር። ምን አለው ብላችሁ ብትሉኝ 2 ካፕ ዱቄት አለው፣ ኦል ፐርፐዝ የሚል ዱቄት። 2 ማንጎ አለው፣ አም ሶሪ 2 አቮካዶ አለው፣ 4 እንቁላል አለው፣ 16 አውንስ ወተት አለው፣ 2 የሻይ ማንኪያ ስኳር አለው፣ 1 ማንኪያ ቤኪንግ ፓውደር አለው። እና እነዚህን ሁሉ አንድ ላይ ምን ታረጉታላችሁ? ይፈጫል። ዱቄቱን አይደለም፣ እንቁላሉና አቮካዶ ስኳር አንድ ላይ አድርጋችሁ መጀመሪያ ይፈጫል። እነሱ ተፈጭቶ ከተሰካለ በኋላ እቃ ላይ ይገለበጣል ማለት ነው። ይዩት፣ ለየት ያለ ዲዘርት ነው። እውነቴ ነው የምነግራችሁ። እና መጨረሻ ላይ እርግጠኛ ነኝ ፌስቡክ ሄዳይ ፌስቡክ ዳዊት አሰፋ ይላልና አሰራሩ ጭምር እዛ ላይ ስለተወኩት ነው። እና አንዳንድ ጊዜ እንዲህ አይነት ዲዘርቶች የምታገኙት እንዲህ ትልልቅ ሬስቶራንት ውስጥ ትልልቅ ሆቴሎች ውስጥ ቪአይፒ ብለው የሚያስተናግዷችሁ እንደዛ ቦታ ነው የሚሰራው። እንዳውም ግን በጣም የሚገርማችሁ ነገር ግን የሰራሁት በፎይል ነው። ታያችኋል አይደል? በፎይል ነው የሰራሁት። በፎይል አይደለም፣ ራሱ መስሪያ የቻለ ፓት አለው። ያቺን ፓት ስላላገኘኋት ነው። እንዲህ ካገኘሁኝ ወደፊት እገዛዋለሁ የሚል እምነት አለኝ፣ እፈልገዋለሁ። ያው ለማሳየት ያህል ብዬ ነው እንድታዩት። ምግብ በብዙ አይነት አሰራር በብዙ አይነት መንገድ ይሰራል። አንዳንድ ጊዜ ሰዎች ምን ይላሉ? አሰራሩ ጥሩ አይደለም የሚሉኝ ሰዎች አሉ። እኔ አሰራሩ ጥሩነት ሳይሆን በቀላል መንገድ ነው ማሳየው። የምግብ ስራ ብትሉ ኢንተርናሽናል የፈለጋችሁት ሀገር አይነት ምግብ መስራት የምችል ሰው ነኝ። ስላየሁም ስለሰራሁም ማለት ነው። የመስማት የማዳመጥ የማየት ችሎታ አለኝ፣ የማውራት ሳይሆን ከለመድኩትና ካወቅኩ በኋላ ነው የማወራው። ብዙ ጊዜ በምግብ ላይ ኮምፕሌን የሚያደርጉኝ ሰዎች አሉ እና አትሳሳቱ። አመ ፕሮፌሽናል ፐርሰን በጣም ከሚገርማችሁ በላይ ማንኛውንም አይነት እኔ የምሰራውን አንዳንዴ በሚገርማችሁ ሰው ማንም ሰው በቀላል ይሰራዋል ብዬ አልገምትም። አንድ ታሪክ ልንገራችሁ። አንድ የሆነ ሬስቶራንት ስሰራ በሆነ ካሁን በፊት በጣም ትልቅ በጣም የታወቀ ቪአይፒ የሆነ ቤት ነውና እንዲህ አይነት ዲዘርቶች ይሰሩ ነበር። የት? እዛ ሬስቶራንት ውስጥ ማለት ነው። በጣም ለየት ያለ ስፔሻል የሆኑ ዲዘርቶች ይሰራሉ። እዛ ውስጥ ነው የሚሰሩት ሁሉም ነገር። ከውጭ የሚገባ ምንም ነገር የለም። እና ሼፉ ትንሽ ቀልጠፍ ስለምን ያየኛል። ምን ጊዜ ስለ ምግብ ትችላለህ አለ። በጣም እችላለሁ ብዙ ነገር አልኩት። ይሄንን ዲዘርት እንዴት መስራት ትችላለህ አለ። ካሳየኸኝ አሁን እችላለሁ አልኩት። አጋጣሚ ሆኖ የሆነ የምግብ ቴስት ይደረግ ነበር። ቴስት ነበረ ምግብ ቅምሻ ማለት ነው። እና እኔ ደግሞ በሰዓቱ ኪችን አይደለም ሰራው የሰርቨር ረዳት ሆኜ ጠረጴዛ ማስተካከል ጠረጴዛ መወልወል ነውና ይሄንን ዲዘርት መስራት ይችላል ወይስ? አዎ አንድ ያሳየኝ አልኩት። አንድ ያሳይቶ ዝም ብሎ ብቻ ዱቄቶቹና ምናምን ሰጥቶኝ ነው ሄደው። ከዛ መስራት እንዳለብኝ እንዴት መምታት እንዳለብኝ ምናምን አስተካከልኩና ምን ብዬ ኦቨን ውስጥ ስንት ደቂቃ እንደሚጨምረው ከነገረኝ በኋላ እሱ ባደረገው ነገር ላይ የተጠቀምኩት ትንሽ የሆነ ነገር ላይ የታየ ነገር ብቻ ነው። እሱ ውሃ ሲጨምር እኔ አንድም ውሃ አልጨመርኩም። ወተት ብቻ ነው የሰራው። እሱ ወተትም ውሃም አይደለም፣ ወተቱ ብቻ ስላደረኩኝ መጨረሻ ላይ ለማጣፈጥ እሱ ከርሚል ከላይ ነው ያፈሰሰው። እኔ ከርሚል ነገሩ ግን ከራሱ ጋር ነው የመታው። በኋላ ተሰርቶ ምን ተብሎ
ቴስት አለ ብያቸዋለሁ። የሆነ ምግብ ቴስት ነገርም ነበር፣ የወይን ቅምሻም የሚባል ነገር ነበርና እዛ ላይ ከነ ፓት ነው እየወጡ የተቀመጡት። ይሄ በፎይል ነው አይደል እንደምታዩት፣ ያ ግን በፓት ነው የተቀመጠውና ያው ተቆርጦ ተስተካክሎ ነው ወስደን ያስቀመጠው። የኔው በዛ የመሰለ ሬስቶራንት ውስጥ የኔው ወዲያውኑ ማለት ነው ወዲያውኑ አለቀ። ዋው ይሄ የሰራ ሰው በጣም እየተደነቀ ማለት ነው። እሱ ነው ተብሎ ግን አልተናገረም። ሼፉ ባለቤቱ በጣም ተደንቆ ያ ሁሉ ሲያደንቀው እሱ እንደሰራው እንጂ እንዴ እንደሰራው አልተናገረም። ግን የሚገርማችሁ ነገር የሆነ ሽልማት የሆነ ጊፍት ነገር ሰጠኝ መጨረሻ ላይ እና ወደ ኪችን እንድገባና ስራ እንድሰራ ብለውኝ ነበር። እኔ ብዙ ጊዜ ስትረስፉል መሆን ስለማልወድ ኪችን ውስጥ በጣም